Abit sesi de goda ayo gitari miskin sila ayo sesi de goda shuma ora mi taru ekanji ayo leru yatanwa bamla tami taru ekanji ayo leru shuma ora mi taru ekanji ayo leru yatanwa ora mi taru ekanji ayo leru Abit sesi de goda ayo gitari miskin sila ayo sesi de goda shuma ora mi taru ekanji ayo leru yatanwa bamla tami taru ekanji ayo leru shuma ora mi taru ekanji ayo leru yatanwa ora mi taru ekanji ayo leru
ማቶላላት ደማንዳ እግዚአብሔር አምላክ ቅዱሳን ወንድሞችና እህቶቼ እግዚአብሔር አምላክ ይባርካችሁ። የተመሰገነ የተከበረ ይሁን ልል እወዳለሁ። እንደምን ከረማችሁ? እንደምን ሰነበታችሁ? የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። አምላካችን እግዚአብሔር ስለሰጠን ቀን ስለሰጠን ጊዜ ክብር ሁሉ ለእርሱ ይሁን። በዝማሬ ጀምረናል፣ ደስ በሚል መዝሙር። እግዚአብሔር አምላክ የተባረከ ይሁን። አሁንም ደግሞ ደጋግሞ እርሱ ከፍ ይበል። ለአምላክ ክብር ይሁን፣ ለጌታ ክብር ይሁን፣ ለንጉሱ ክብር ይሁን። ዋናችንን አክብረን እንጀምራለን። ከፕሮግራማችን በላይ እግዚአብሔር ይበልጥብናል። አሜን አሜን። ከፕሮግራማችን በላይ እግዚአብሔር ይበልጥብናል። የፕሮግራሙ ባለቤት ከፕሮግራሙ በላይ ይበልጣል። የድግሱ ባለቤት ከድግሱ በላይ ይበልጣል። የፕሮግራሙ ባለቤት ኮርነራይዝም አምላካችን ለኛ ዋል ከስርዓቱ፣ ከሴርሞኒው፣ ከአገልግሎቱ፣ ከሁሉ የዚህ ሁሉ ማጠንጠኛው ራሱ እግዚአብሔር ይበልጣል። የፕሮግራሙ ባለቤት ዳር አይዝም፣ ጥግ አይዝም፣ ባይተዋር አይሆንም። ለአምላክ ለእግዚአብሔር ክብር ይሁን። አሜን አሜን። ለእግዚአብሔር ክብር ይሁን። ለእግዚአብሔር ክብር ይሁን። ለእግዚአብሔር ክብር ይሁን። ለንጉሱ ክብር ይሁን። ለጌታችን ክብር ይሁን። ለአምላካችን ክብር ይሁን። እሱ ነው ዋናችን። አሜን አሜን። እሱ ነው ክብራችን። በእውነት አሁን በአእምሯችሁ ዋና አርጉት፣ በልባችሁ ዋና አርጉት። እኛ ፕሮግራም ከአክቲቪቲ ወደ አክቲቪቲ፣ ከድርጊቶች ወደ ድርጊቶች ዝም ብለን የምንሸጋገር አይደለንም። የፕሮግራሙን ዋና ረስተን አረጉን ያልጠበቀ አክቲቪቲ አልፈልግም ማለት እግዚአብሔር ያልተቀደሰ ርኩስ የሆነ ለኛ ከፕሮግራማችን በላይ የፕሮግራሙ ባለቤት ሊከብር ይገባል። ከፕሮግራሙ ድምቀት በላይ አድማቂው እግዚአብሔር የፕሮግራሙ ባለቤት ሊከበር፣ ሊመሰገን፣ ሊደነቅ ይገባዋል። አሜን 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 አሜን። ትንሽ ከኔ ጋር እንጸልይና ከዛ ወደ እግዚአብሔር ቃል እንሄዳለን። ትንሽ 1-2-3 ደቂቃ ሌትስ ፕሬይ። ሁላችንም አሁን እግዚአብሔርን እናክብረው፣ ሆነር እናርገው። ሊከብር ይገባዋልና ሊመሰገን ይገባ። በአክቲቪቲ የታጠረ ማንነት በጣም ከባድ ነው። አሉ እኮ በአክቲቪቲ የታጠሩ ዴይ ኤንድ ናይት በአክቲቪቲ የተሞሉ አሉ። እኛም እኮ ከአክቲቪቲ ማዶ እንሁን እያልን አይደለም። አንደርስታንድ ታደርጉኛላችሁ ብዬ አስባለሁ። በየትኛውም አክቲቪቲያችን ክብር፣ አምልኮ፣ ምስጋና፣ ውዳሴ፣ ስግደት፣ መደነቅ፣ የልብ ንጽህና ሆነር በማድረግ ቫሊዩ በመስጠት ፎከስ በመስጠት ኮንሰርን በመሆን እግዚአብሔር ሊከበር ይገባል። በቃ የፕሮግራሙ ባለቤት የፕሮግራሙ ባይተዋር አይሆንም። የቤቱ ባለቤት የቤቱ ጥግ ላይ ኮርነር ላይ እንደማይጠቅም እንደማያስፈልግ እንደተበላ ቆብ አገዳ ስኳሩ እንደተመጠጠ አገዳ አሁን እኔ ነኝ ማደርገው ብለን በቃ አሁን አንተ አታስፈልገኝም በአፋችን ባንል በድርጊት በእንቅስቃሴ በዲሲሽን አሰጣጣችን የያዘ ጌታ አያስፈልገንም። እሱ ነው ዋና። ወደ መድረኩ እናምጣው፣ ወደ ሴንተሩ እናምጣው፣ ወደ ዙፋኑ ወደ ቦታው እናምጣው።
እግዚአብሔርን ያገለለ አክቲቪቲ፣ እግዚአብሔርን ያገለለ አገልግሎት፣ እግዚአብሔርን ያገለለ ስርዓቶች ዛሬ በቤተ ክርስቲያን በሞሉበት ጊዜ አንዳንዱ እኮ አያውቅ በደመ ነፍስ ነው ዝም ብሎ የሚያደርገው። ምናልባትም እንደ ዮሴፍና እንደ ማርያም ኢየሱስን ትተው መሄዳቸውን በኋላ ነው የነቁት። ያለ ኢየሱስ ምን እያደረግን ይሆን? ያለ ጌታ ምን እየፈጸምን? ለጌታ ብለን ያለ ጌታ ምን እያደረግን ይሆን? ለእግዚአብሔር ብለን ያለ እግዚአብሔር እውቅና ራይት ፐርሚሽን ምን እያደረግን ይሆን? ኢንድ ኦፍ ዘ ዴይ እኔ ካለሁበት ቢለን ገንዘባችንን አፍሰን ጊዜያችንን አፍሰን ተጣልተንበት ተጋይተንበት ወተንበት ወርደንበት ይፈርታ አሳይተን እኔ ግን በዛ የለሁም ሲል አይከብድም? አያሳፍርም? የፕሮግራሙ ባለቤት የፕሮግራሙ ዋና ይሁን። የቤቱ ባለቤት የአባቴ ቤት አለ። የጸሎት ቤት ነው የአባቴ ቤት። የቤቱ ባለቤት ዋና ይሁን። በቤቱ ባይተዋራ ይሁን። በራሱ ቤት በራሱ ህይወት በገነባው ባዳነው በታደገው በጸደቀው በተከለው በመሰረተው ባቋቋም ፈልጋል እወዳለሁ። ግን እስራኤሎች አንድ ጊዜ እንዲህ ያደረጉ፣ እግዚአብሔር ግን በዛ የለም ነበር ይላል። ጩኸት ብቻ ነበር። ስለ ባለቤቱን ያገለለ ነገር እግዚአብሔር ሆይ አላውቅም፣ በመንፈስ እንዴት እንደዚህ እኔ አላሰብኩትም፣ አስቤም አይደለም የመጣሁት። አሁን እየጸለይን እያለ ወደ መንፈሴ የመጣውን ነው እየተናገርኩ ያለው። እግዚአብሔር በመንፈስ ባመለከተኝ መሰረት ነው እየተናገርኩ ያለሁት። የቤቱ ባለቤት በቤቱ ዋና ይሁን፣ ባይተዋራ ይሁን። በአክቲቪቲ አንታጠር፣ በአክቲቪቲ ራሳችንንም አንሸውድ። እግዚአብሔር የኛ ዋና አምላክ። እናመሰግናለን፣ አምላክ እናደንቃለን፣ አምላክ እናከባብራለን። በእውነት አንተ ከፕሮግራማችን በላይ ነህ፣ ከዝግጅታችን በላይ ነህ፣ ከስርዓታችን በላይ ነህ፣ ከሴርሞኒያችን በላይ ነህ፣ ከሁሉ ነገር በላይ ነህ። አንተ ቀዳሚ ነህ፣ አንተ ህይወት ነህ፣ አንተ ሰላም፣ አንተ ደስታ ነህ። በፕሮግራም ውስጥ አንዘፈቅም። የፕሮግራሙን ባለቤት ትተን በፕሮግራሙ ባለቤት በእግዚአብሔር ውስጥ እንሆንና እግዚአብሔር የሰጠንን አሳይመንት በቅጡና በአግባቡ እናደርጋለን እንጂ ራባጋታ ላዲላዲያና ዣዲ ላዲላዲና ማንዶሮፖ ፕሮቶሶ ፕሮዲናማን እግዚአብሔር እንድትረዳ እንጸልይ። ሁል ጊዜ በነገሮች መካከል አንተ እንድናከብር አንተ እንድናመልክ እያደረግነው እንድናከብር እግዚአብሔር ሆይ እንድትረዳ እንጸልያለን። ጊዜና ሰዓቱን ሁሉ አንተ ተቆጣጠር። የወደድከውን አድርግ፣ የፈቀድከውን አድርግ፣ የምትሻውን አድርግ። ደግሞ ዛሬ ተብሎ በተጠራው በዚህ ቀን ላይ ለልባችን ቀርበ ተናገር። አባ አንተ ተናገር። የወደቀውን አንሳ፣ የደከመውን አበርታ፣ የሳተውን መልስ። ህይወትን በርብር፣ ህይወትን ፈትሽ። ለአዲሱ ሲዝን፣ ለአዲሱ ዘመን የልብ መዘጋጀት፣ የመንፈስ መዘጋጀት፣ የዓላማ መዘጋጀት፣ የራእይ መዘጋጀት፣ የህይወት ለውጥ ፕሮግራም፣ እቅድ እግዚአብሔር ህዝብ ሐሳብ እንዲኖረው የለውጥ ሐሳብ፣ የተሃድሶ ሐሳብ፣ የመለወጥ ህይወትን የመቀየር አካሄድን የመቀየር የአምናን ህይወት የመቀየር የካቻምናውን ህይወት የመቀየር የትላንቱን ህይወት የመቀየር በአዲስ መንፈስ፣ በአዲስ ልብ፣ በአዲስ ኃይል፣ በአዲስ ክብር፣ በአዲስ ፕላን፣ በአዲስ ማንነት አዲሱን ዘመን እንድንገናኝ ልባችን እንድታነቃ ዝም ብለን እንዳንገባ ራእይ ሰንቀን እንድንገባ ዓላማ ትሰጠን፣ ሐሳብ ትሰጠን፣ አይዲያ ትሰጠን ዘንድ በናዝሬቱ ጌታ በኢየሱስ ክርስቶስ በፊትህ ጸልያለሁ።
ሻዳላዲ ላዲያላዳላ ባራጎ ክራታኖ ዶላዲና ማንዳ ማጃዳላዲ ላዲያና ማንዶ ሮቦ ክራላዳላዲና የሰራዊት አምላክ እግዚአብሔር እንድትረዳን እጸልያለሁ። ጥበበኛ ልብ ስጠን፣ አስተዋይ ልብ ስጠን፣ የተከፈተ ዓይን ስጠን፣ የተከፈተ ጆሮ ስጠን። ስለ ነገ እንድናስብ፣ ስለ ዓመቱ፣ ስለ ዘመኑ፣ ስለ ጊዜው፣ ስለ ሲዝኑ፣ ስለ መንፈሳዊ ዓለም፣ ስለ ምድራዊ ነገር እንድናስብ፣ እንድንመለከት፣ ሕይወታችንን እንድንፈትሽ፣ መለወጥ ባለብን አቅጣጫ እንድንለወጥ። አቤቱ ጌታ እግዚአብሔር ዝም ብሎ በአክቲቪቲ የሚጓዝ ብቻ ሳይሆን በአክቲቪቲ ውስጥ ለአንተ ክብር እየሰጠ አንተን እያገኘ አንተን እየፈለገ ፍላጎትን ሀሳብን ለመፈጸም የሚታትር እንዲሆን በጌታ በኢየሱስ ክርስቶስ ስም በፊትህ ጸልያለሁ። ክብር ሁሉ ለአንተ ይሁን። ጊዜና ሰዓቱን ደግሞ ባርክልን። የፈቃድ እውቀትና ሀሳብ ወደ እያንዳንዳችን ይምጣ። አቤቱ እግዚአብሔር ለልባችን ምክርህ ይምጣ፣ ሀሳብህ ይምጣ። ለአእምሯችን አብሮነት፣ ብርሃን፣ ኢንላይትመንት፣ መገለጦች፣ ራእዮች፣ መረዳቶች፣ ማስተዋሎች እግዚአብሔር እንዲመጡ ጸልያለሁ። በመንፈስህ አግኘን፣ በመንፈስህ ጎብኘን፣ በመንፈስህ እርዳን፣ በመንፈስህ አግዘን። ክብር ሁሉ በሰማይ በምድር ላንተ ይሆን። ህዝብህ እንድትረዳ ጸልያለሁ። ምድራችንን እንድትረዳ ጸልያለሁ። ህዝባችንን እንድታገዝ ጸልያለሁ። በዱር በገጠር በከተማ ያለውን ማህበረሰብ ከክፉ ሁሉ እንድጠብቀው እንጸልያለን። ለምድራችን ሰላም እንጸልያለን። ለህዝባችን ሰላም እንጸልያለን። ለወጣቶች፣ ለእናቶች፣ ለአባቶች፣ ለሴቶች እግዚአብሔር ሰላም፣ ጤና፣ እረፍት፣ ደስታ እንዲሆን እንጸልያለን። እጅህን እንፈልጋለን። ለምኑኝ ብለሃል እግዚአብሔር፣ እንለምናሃለን። የሚለምን ሁሉ ይቀበላል ብለሃል። ለመቀበል እንለምናሃለን። ለመቀበል እንለምናሃለን። መቀበል የሚችል መለመን የሚችል ነው። የሚለምን ሁሉ ይቀበላል ብለሃል። እንለምናሃለን። አቅም ያለውን እግዚአብሔርን እንለምናለን። ስለ ምድራችን እንለምናለን። ስለ ህዝባችን እንለምናለን። ስለ ቤታችን እንለምናለን። ስለ እኛ እንለምናለን። ቸርነት እንዲሆንልን፣ በጎነት እንዲሆንልን፣ መልካምነት እንዲሆንልን እግዚአብሔር የተዘጉ በሮች እንዲከፈቱ፣ የተያዙ ነገሮች እንዲለቀቁ፣ ተራራው ደልዳላ ሜዳ እንዲሆን፣ ያዘነ እንዲጽናና፣ የወደቀ እንዲነሳ፣ የደከመ እንዲበረታ፣ የሳተ እንዲመልስ፣ መንገዳቸው የቀና እንዲሆን፣ ሰላምና ጤና እንዲሆንላቸው እንለምናሃለን። እግዚአብሔር መንፈስ አሁን ያገኛቸው፣ ጥያቄያቸውን ይመልስ፣ እንቆቅልሻቸውን ይፍታ። እግዚአብሔር ወደ ቤታቸው እነሆኝ ብሎ ይግባ። እግዚአብሔር አምላክ እንድትረዳ እንድታግዘ ከአንተ ዘንድ ጉብኝትና ኃይል ክብር እንዲሆን በጌታ በኢየሱስ ክርስቶስ ስም በፊትህ እጸልያለሁ። ሁሉ ለአንተ ክብር ይሁን። ቀሪ ጊዜና ሰዓቱን ሁሉ ባርክልን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን፣ 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 አሜን። እግዚአብሔር አምላክ የተባረከ ይሁን። ክብር ለኢየሱስ ይሁን። ዣዲያ ላዳ ላዲ ላዲያ ነማንዳ ሞራ ላዲ ላዲያ ነማንዶ ቅዱሳን ወንድሞች እናቶቼ እንደምን ከረማችሁ? ከሰዓታችን አናልፍም። 45 ደቂቃ አለን። እግዚአብሔር አምላክ የተባረከ ይሁን። ክብር ለኢየሱስ ይሁን። እንደምታስታውሱት እያየን እየተመለከትን ያለ ነው ኤፌሶ ምዕራፍ 1 ከቁጥር 3 እስከ 14 ባለው ውስጥ ባለፈው ሳምንት ከቁጥር 3 እስከ 6 ድረስ አይተናል። ከዛ በኋላም ደግሞ እንደገና ደግሞ ባለፈው ሳምንት ደግሞ ከሱ ቀድሞ በፊት ያለውን የአብን ስራ አየን። ቀጥሎ እንደገና ደግሞ የወልድ ስራ ብለን ደግሞ በሰው ልጆችን በማዳን ስራ ላይ የወልድ ስራ ምንድን ነው? ትሪኒቲ በሰው ልጅ የማዳን ስራ ላይ ያሳዩት ኃላፊነት፣ ተግባር፣ ድርጊት ነበረ ብለን ለማየት ሞክረናል። ስለዚህ የአብን ነገር አይተን ነበር። ቀጥሎ ደግሞ የወልድን እያየን ነበር ባለፈው ሳምንት።
የወልድን ስናይ ደግሞ ከቁጥር 7 ጀምሮ እስከ 12 ባለው ክፍል ውስጥ ደግሞ የወልድን ለማየት ጀምረናል። በዛ ክፍሎች ውስጥ ስናይ ስንመለከት በዚህ ቦታ ላይ የተለያዩ ዶክትሪናል ኢሹዎችን ሐዋርያ ጳውሎስ ሲጠቅስ ሲጠቀም እናያለን። ቁልፍ ቃሎች አሉ ብለን ቁልፍ ቃሎችን ዘረዘርን። ከዛ እነሱን ከዘረዘርን በኋላ ያየነው ደግሞ አስተምሮት ዋና ዋና የሚባሉ በዚህ ክፍል ውስጥ የተጠቀሱ አስተምሮቶች አሉ ብለን ለማየት ሞከር። እግዚአብሔር አምላክ የተባረከ ይሁን። ክብር ለኢየሱስ ይሁን። ስለዚህ በዚህ ክፍል ውስጥ የተጠቀሱትን አስተምሮቶች እያየን እየመጣን የመጀመሪያውን ነበር ያየነው። ትዝ ካላችሁ የጸጋው ክብር የጸጋን ክብር ለማየት ሞክረናል። ክብር ለኢየሱስ ይሁን። ቁጥር 6 ላይ በውድ ልጁ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ ብሎ በሚለው ክፍል ለመነጋገር ሞክረናል። ዛሬ ደግሞ 10 ምናምን ስላሉኝ በተቻለ አቅም ነጥብ እየነካከባቸው ይሄዳለውና በዚህ ክፍሎች ውስጥ የተጠቀሱ ዋና አሁንም ደግሜ እናገራለሁ ዋና ሜጀር ዶክትሪኖች አሉ። አንደኛው ባለፈው ያየነው ነው። አሁን ደግሞ ከክርስቶስ ኢየሱስ ጋር ያለንን ህብረት የሚናገርበትን ነገር እናያለን። ትዝ ካላችሁ ዮሐንስ ወንጌል ምዕራፍ 15 ላይ እዚህ ቦታ ላይ መነሻ ያደረኩትን ነገር ልንገራችሁ። በውድ ልጁም በጠቅላላ የሆነው በክርስቶስ ኢየሱስ ነው የሆነልን። ኢን ክራይስት ኢን ሂም አይደለም እያለ ደጋግሞ ከክርስቶስ ጋር እኛ አማኞች ያለንን ህብረት አንድነት ክርስትና ያለ ክርስቶስ ምንም ነው። ክርስትና ከሌሎች ሰዎች እምነት የሚለየው በክርስቶስ ኢየሱስ የክርስትና ዋና ማዕከል በሆነው በክርስቶስ ነው የሚለየው። ስለዚህ ከክርስቶስ ጋር ያለንን ህብረት እና አንድነት ደግሞ ደጋግሞ ነው በዚህ ስፍራ ላይ የሚነግረን። እኔው እስኪ በዚህ ቦታ እንኳን ብቻ በውድ ልጁ አሁንም ይሁት እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘ፣ እርሱም የበደላችን ስርየት ነው። ጸጋውን በጥበብና በአእምሮ ሁሉ አበዛልን። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱ ምስጢር አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ በሰማይና በምድር ያለው ሁሉ በክርስቶስ ለመጠቅለል ነው እያለ ከክርስቶስ ጋር ያለንን ህብረትና አንድነት እኛ ያለ ክርስቶስ ምንም፣ ይህም ደግሞ እኛ ደግሞ አማኞች በክርስቶስ ያለን ማንነት የእግዚአብሔር የዘላለም ሐሳቡ እንደሆነ ነው እየነገረን ያለ። ስለዚህ የእግዚአብሔር ቤተሰቦች ጅማሬያችን በክርስቶስ፣ ኑሯችን በክርስቶስ፣ ፍጻሜያችንን በክርስቶስ። ስለዚህ ዛሬ እንዲያውም መጣበታለሁ ዮሐንስ ወንጌል ምዕራፍ 15 እና ገላትያ ያሉትን ሁለት ጥቅሶች እናያለን። ከገላትያ 2:20 ላይ እናወጣ። መዳን ብቻ አይደለም ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኔና ለእናንተ ያደረገው። አሁን እያየን ያለ ነው መጽሐፍ ቅዱስ በዚህ ቦታ ላይ አንደኛው ሜጀር አስተምሮቱ ከክርስቶስ ጋር ያለንን ህብረትና አንድነት አጠንክሮ ነው ሐዋርያ ጳውሎስ በተለያየ ጽሑፎች ውስጥ የሚናገረው። ሁለት ቦታዎች ብቻ ለማየት ነው ለዛሬ። አዲስ ኪዳን ሙሉውን ይህንን ነው የሚናገረው። ከሌሎችም እምነቶች ከሌሎችም ማንኛውም ነገሮች ክርስትናን የሚለየው ክርስቶስ ነው። የዳነው በክርስቶስ ነው፣ የምንኖረውም በክርስቶስ ነው። እግዚአብሔር አምላክ የተባረከ ይሁን። ክብር ለኢየሱስ ይሁን። ገላትያ 2:20 እንደዚህ ይላል፣ ከክርስቶስ ጋር ተሰቅያለሁ። ይሁን እኛ አሁን እያየን ያለነው ከክርስቶስ ጋር ያለን ህብረት ነው። ለካ
ክርስቶስ ሲሰቀል እኛም ከክርስቶስ ጋር አብረን እንደተሰቀልን አድርጎ ነበር መጽሐፍ ቅዱስ የሚነግረን። መቆጠር የሚል አስተምሮት አለ በአዲስ ኪዳን በክርስትና ሕይወት ውስጥ ቆጠረን። ሮሜም ላይም 6 ላይም ይነግረናል። ስለዚህ ከክርስቶስ ጋር ተሰቅያለሁ ይላል። ሊትራሪ እኮ ስናየው ክርስቶስ ነው የተሰቀለው። በክርስቶስ ሆነ ግን እኛ ተሰቅለን ነበር። ስለ ኃጢአት፣ ስለ በደል፣ ስለ ኃጢአተኛ መቀጣት ስለነበረበት የኃጢአት ደግሞ ደሞዙ ሞት ስለሆነ እግዚአብሔር ጻድቅ ፈራጅነቱን በዛ ማሳየት ስለነበረበት ሁለት ነገር ቅጣታችንንም ክርስቶስ ወስዷል፣ ሕይወትን ደግሞ ክርስቶስ ሰጥቶናል። የእኛን ቅጣት የእኛን ሞት ወሰደና የእርሱን ደግሞ ሕይወት ክብር ሰጠን። ጌታችን ህብረት ማለት ይሄ ነው። የተባበርነው ከክርስቶስ ጋር ህብረት የፈጠርነው አንድነት የፈጠርነው በሞቱም ነው በሕይወቱም ነው። ሞቱን ያልቀመሰ ሕይወቱን ሊቀምስ አይችልም። ሕይወት ጋር መድረስ የሚቻለው በሞቱ በኩል ስለሆነ ሞቱን በማመን በኩል ነው ሕይወትን ማግኘት የሚቻለው። በሞቱ ተባብረናል። በሞቱ የተባበረ ደግሞ መጽሐፍ ቅዱስ እንደሚነግረን በሕይወቱ ደግሞ የመተባበር ግዴታው ሞት መኮኔ በኃጢአት ምክንያት የሰው ልጅ ተፈርዶበት የነበረውን ነገር ክርስቶስ ስለ ሰው ልጅ ሲል መቀበሉን፣ ሕይወት ደግሞ የተቀጣው ሰው በእግዚአብሔር ፊት ሕይወት ማግኘት ያመነ የተቀበለ በክርስቶስ ኢየሱስ የሆነ ያገኘውን ሕይወት፣ ክብር፣ ይቅርታ፣ የእግዚአብሔር ልጅነትን ተቀባይነትን የሚያመለክት ጉዳይ ነው። ህብረት የሚለው ትምህርት ቀላል አይደለም ማለት ነው። ለዚህ ነው ኤፌሶን ምዕራፍ 2 ከክርስቶስ ጋር አዲስ ኪዳን ከመላእክት ጋር አይደለም የሚለው። በሌሎች ጉዳይ ከቅዱሳን ጋር ማህበር ተካፋዮች ሆናቸዋል ብሎ ዕብራውያን ይናገራል። በደህንነት ጉዳይ ግን ከመላእክት ጋር አልተከፈልንም፣ መላእክት ስላልሞተልን። በሌሎች ጉዳዮች ከክርስቶስ የተነሳ ከቅዱሳን ጋር ባለሀገሮች ነን፣ ባለማህበረተኞች ነን፣ ከእነሱ ጋር ተካፋዮች ነን። ከሞቱ ጋር ከመላእክት ጋር ግን አልተባበርን። በደህንነት አኳያ መላእክት አልሞተልንም፣ ሰው አልሞተልንም፣ ታዋቂ ሰዎችም አልሞቱልን። የሞተልን አንድ ጌታ ስለሆነ ከክርስቶስ ጋር ተባብረናል። ስለዚህ ምን ይላል ገላትያ 2:20 ላይ ከክርስቶስ ጋር ተሰቅያለሁ። አሜን። እኔም ደግሞ አሁን ሕያው ሆኜ አልኖርም። የተሰቀለ ይሁት ኢምፓክቱን የመሰቀሉ ከክርስቶስ ጋር ዝም ብሎ አይደለም። ብዙ ሰዎች ተሰቅለዋል እኮ ከክርስቶስ ጋር መሰቀል ተሰቅያለሁ ብዬ ማመኔ ነው ልዩነት የፈጠረው። በምድር ላይ እኮ ከክርስቶስ በፊት በመስቀል ላይ የተሰቀሉ ሰዎች እኮ አሉ። የክርስቶስ ኢየሱስ ግን ዲቫይን ኦርዴን ነው፣ መለኮታዊ ትእዛዝ ነው፣ መለኮታዊ ሹመት ነው፣ መለኮታዊ ፕላን ነው፣ መለኮታዊ እቅድ ነው፣ መለኮታዊ ዳይሬክሽን ነው። የተሰቀለ ግን ቀጥሎ የተናገረው ከባድ ቃል አለ። እኔም ሕያው ሆኜ አልኖርም። ለምን? ስለተሰቀሉ። ማን ነው ታዲያ እሺ በእኔ ደግሞ ሕያው ሆኖ የሚኖረው ሲል ደግሞ ክርስቶስ ኢየሱስ። ሰውየው የለሁም ማለት እኔ ከዚህ በኋላ ሕያው ሆኜ አልኖርም ብሎ ያለበት ምክንያት ግን ከክርስቶስ ጋር መሰቀሉን ስለቆጠረና ስላመነ ነው። መጽሐፍ ቅዱስ እሱን ሮሜ ላይ የሚናገረውና ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በስጋ የምኖረውበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖር ህብረቱ ኮንቲኒየስ ነው። ከዳንን በኋላ የሚቆም ሳይሆን በዳንን ጊዜ ደግሞ እዛ ቦታ ብቻ ተከናውነው ለኑሮ ለህይወት በምድር ላይ ያላለን ላይፍ እና እንቅስቃሴ
የክርስቶስ ኢየሱስ ህብረት ከክርስቶስ ጋር ያለን ህብረት የሆነ ቦታ ኩዊት ያደረገ አይደለም። ከደህንነት ጀምሮ በክርስትና ባለን የህይወት ኑሮ ደግሞ የሚቀጥል ጉዳይ ነው። አሜን 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 አሜን። ክርስትና የአንደኛው የክርስትና አስተምሮት የሆኑ ሰዎች የሆነ ቦታ አድርገው ከዛ በኋላ በቃ ኑሮ የሚያስፈልግ አድርገው አይቆጥሩትም። በቃ መዳናቸው፣ መጽደቃቸው፣ መባረክ የሆነ ቦታ የሆነ አክቲቪቲ አድርገው ከዛ በኋላ የሚያስፈልግ አድርገው ከደህንነታችን ጋር አብሮ በክርስቶስ ኢየሱስ ክርስቶስ በእኛ እኛ በክርስቶስ የምንኖረው ኑሮ የቀጣይነት ያለው የህይወት ኑሮ እንደሆነ ይነግራል። ህብረት ከመስቀል ጀምሮ እስከ በምድር ላይ ባለን የስጋ ኑሮ ድረስ የሚቀጥል እንደሆነ የሚያምን ህይወታችን ለው እስከ መጨረሻ የሚቀጥል ነው። ክብር ለኢየሱስ ይሁን። የሆነ ቦታ የሆነ ነገር አድርጋችሁ የሚቆም አይደለም። ከዳንን በኋላ የሚቆም አይደለም። ከጸደቅን በኋላ የሚቆም አይደለም። ከተቤዥን በኋላ ከተዋጀን በኋላ የኃጢአት ይቅርታ ካገኘን በኋላ የሚቆምና እንደፈለግን የምንኖረው አይደለም ማለት ነው። አሁንም ባለ መጽሐፉ ሲናገር የአጨራረሱን ህይወት በስጋ አሁንም በስጋ የምኖርበት ኑሮ በወደደኝና ስለኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። የእግዚአብሔርን ጸጋ አልጥልምና። ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ አለ። ለገላትያ ሰዎች እንደገና ወደ ሕግ ስራ ለመመለስ እየሞከሩና ተመልሰው ላሉ ሰዎች ወደ ጸጋ ሊመልሳቸው በእግዚአብሔር ልጅ ላይ ባለ እምነት ባለ ኑሮ እንዴት እንደሚጸድቁ እንዴት እንደዳኑ እንዴት እንደጸደቁ የሚናገርበትን ፓርትና ክፍል ነው መጽሐፉ የሚናገረው። እግዚአብሔር አምላክ የተባረከው። አሜን 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 አሜን። ስለዚህ ዶክትሪናል ነገር ከክርስቶስ ጋር ያለንን ህብረት በዚህ ቦታ ይነግረናል። ስለዚህ ኤፌሶን በዚህ ትንሽ በምትመስል ክፍል ውስጥ እሺ ዮሐንስ ወንጌል ምዕራፍ 15 ላይ አሳያቸዋለሁ ብዬ ነበር። ዮሐንስ ወንጌል ምዕራፍ 15 ላይ ከክርስቶስ ጋር ያለንን አታችመንት ህብረት ይነግረናል። ዮሐንስ ወንጌል ምዕራፍ 15 ላይ በእኔ ባትኖሩ እያለ የሚናገረው ፓርት ማለት ታስታውሱታላችሁ። ሻታካታላስ በክርስቶስ መኖር ክርስቶስ በእኛ ሲኖር ያለውን ህብረት በጣም ህይወቱን ማግኘት አለብን። የእግዚአብሔር ቤተሰቦች የሆነ ጊዜ የሆነ ወቅት የሆነ ቦታ አድርገነው ብቻ ከዛ በኋላ ላይ ኩዊት አድርገነው የሚቀራ ህይወት አለው፣ ላይፍ አለው። ከክርስቶስ ጋር መጽሐፉ ቅድም ሲናገር በሰማችሁት ኤፌሶን ላይ ዓለምን ሁሉ ነው በሰማይም በምድር ያለውን ሁሉ በክርስቶስ ኢየሱስ የእግዚአብሔር ፕላንና ሐሳብ መጠቅለል ነው። ከዛ ጥቅላሌ ከዛ ነገር ውስጥ መሸወድ መታለል እንዴት እንደሌለብን የእግዚአብሔር ዘላለማዊ ዕቅድ ዓለምን ሁሉ በክርስቶስ ኢየሱስ መጠቅለል እንደሆነ ይነግረናል። ስለዚህ በወይን ግንድና በቅርንጫፍ መካከል ያለውን ህብረት ትስስር መጽሐፉ ይነግረናል። ትስስር፣ ህብረት፣ አንድነት። ቅርንጫፉ ህይወት የሚያገኘው ከግንዱ ጋር በተጣበቀ ቁጥር እንደሆነ የግንዱ ህይወት የቅርንጫፉ ህይወት ነው። የግንዱ ብርታት የቅርንጫፉ ብርታት ነው። የቅርንጫፉ የህይወት ምንጭ የግንዱ እንደሆነ ይነግረናል። ቅርንጫፉ ግን በግንዱ ላይ ባልሆነ ጊዜ ግን በግንዱ የሚያገኝ ህይወት ማግኘት ስለማይችል ይደርቃል፣ ይጠወልጋል። ቅርንጫፍ ከወይኑ ግንድ በተቆረጠ ጊዜ ግን የመድረቅ የመጠወለቅ አቅም የማጣት ነገር ይከሰትበታል። ስለዚህ አለ እናንተ በእኔ ባትኖሩ
ምንም ልታደርጉ አትችሉም ብሎ የእግዚአብሔር ቃል ነገር። አሜን 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 አሜን። ኮንቲኒየስ ነው፣ አክቲቪቲ አይደለም። ቅድም በመንፈስ ቅዱስ እግዚአብሔር ይህን ነው፣ ህብረት ነው። ክርስትና በህብረት ተጀምሯል፣ በማመን ተጀምሯል። አሁንም የሚቀጥለው በሪሌሽንሽፕ ነው፣ በህብረት ነው። ህብረት ልብ ያልሰጠ፣ መንፈስ ያልሰጠ፣ ህይወትን ያልሰጠ፣ አቴንሽን ያልሰጠ፣ ቫሊዩ ያልሰጠ፣ ፎከስ ያላደረገ፣ ኮሚትመንት የሌለው የክርስትና ህይወት የለም። ለህብረት ነው የተጠራ ነው። ዓለም ሁሉ እንኳን ሊጠቀለል የእግዚአብሔር ዘላለማዊ ሐሳብ በክርስቶስ ነው። ስለዚህ ለህብረት ነው የተጠራ ነው። ለዩኒቲ ነው የተጠራ፣ ለህብረት ለሪሌሽንሽፕ ነው። አምላክ እግዚአብሔር የተባረከ ይሁን። ክርስትና ቦሪንግ አይደለም ማለት ነው። ህብረት ከተደረገበት ለህብረት ነው የተጠራ፣ አክቲቪቲ አይደለም። እግዚአብሔር አምላክ የተባረከ ይሁን። ሻታላዲና ማኮቶ ሎዶኖ ካለዛ ቦሪንግ ነው የሚሆነው። የእግዚአብሔር ቤተሰቦች ክርስትና ውስጥ ኢየሱስ ክርስቶስ ውስጥ የተቀመጠውን ህይወት ማግኘት አንችልም። ኃይል ማግኘት አንችልም። ብርታት ማግኘት አንችልም። ዛሬ ተብሎ በተጠራው በዚህ ቀን ላይ የዛሬውን ለኑሮ ማሸነፍ የምንችለው ከክርስቶስ ጋር ባለን ህብረትና አንድነት ነው። የዳንበት ያ ህብረት ለህይወት ሁሉ መቀጠል መቻል አለበት ማለት ነው። እግዚአብሔር አምላክ የተባረከ ይሁን። ክብር ለኢየሱስ ይሁን። ድነናል። የዳነ ሰው ህብረት ይፈጥራል። ጸድቀናል። የጸደቀ ሰው ህብረት ይፈጥራል። ተገንጥሎ መሄድ የለበትም። የዳነበትን ያንን ነገር ኢግኖር ማድረግ የለበትም። እንደፈለገ ሊኖር አልዳነም። ተገንጥሎ ለመሄድ አልዳነም። የራሱን ፍቃድ ለማድረግ አልዳነም። ጌታ ሾሟል። ከዳነበት ጊዜ ጀምሮ ሌላ ጌታ ከሴጣን፣ ከአጋንንት፣ ከመናፍስ፣ ከዓለም ጌትነት ሌላ ጌታ ሾሟል ማለት መሪ አለው፣ አለቃ አለው፣ አዛዥ አለው፣ ህብረት አለን። እንደፈለግን የምንሆንበት ጉዳይ አይደለም ማለት ነው። የአለቃ ሽግግር አድርገናል። በአየር ላይ ባለው አለቃ ፈቃድ ነበር መጀመሪያ የምንኖረው። ኢየሱስ ክርስቶስን የህይወታችን የግል አዳኝ አድርገን ከተቀበልን በኋላ ግን አለቃ ቀይረናል። የኛ አለቃ አሁን ጌታ ነው፣ እግዚአብሔር ነው። ዓለም አይደለችም፣ ኃጢአት አይደለም፣ ዲመን አይደለም፣ ሴጣን አይደለም። ድነናል፣ ጸድቀናል፣ ተቀድሰናል፣ የእግዚአብሔር ልጅ ተብለናል፣ ተቤዥተናል፣ የኃጢአት ይቅርታ አግኝተናል። የእግዚአብሔር ልጅ ተብለን ልንጠራ አብ ትልቁን ፍቅር አሳይቶናል። እግዚአብሔር አምላክ የተባረከ ይሁን። ግን ለህብረት ነው። የጎዳና ልጅ እንድንሆን አይደለም። ከቤቱ እንደወጣ ልጅ እንድንሆን አይደለም። ህብረት የጎደለው እንድንሆን አይደለም። እየሰራን ህብረት ማናደርግ፣ እየነገድን ህብረት ማናደርግ። ይህንን አሰባል ዶክትሪን ይሁት ጳውሎስ የተናገረው ዶክትሪን ተናግሮ ከምዕራፍ 4 5 6 ጨምሮ ፕራክቲካል ላይፍ ነው። ዶክትሪን ህብረትን ይፈጥራል። ዶክትሪን ፕራክቲካል ላይፍን ማመንጨት ይችላል። ትክክለኛ ዶክትሪን ህይወትን የሚያመጣው ኑሮ እንደሚያመጣው የህይወት ለውጥ፣ የኑሮ ለውጥ፣ የአስተሳሰብ ለውጥ፣ የአመለካከት ለውጥ፣ የእይታ ለውጥ፣ የላይፍ ስታይል ለውጥ ያመጣል። ትክክለኛ አስተምሮ ህይወት ላይ ከፍተኛ ተጽዕኖ የመፍጠር አቅም አለው። ዛሬ ሰዎች በህይወታቸው ለምንድን ነው የደከሙት ስንል ትክክለኛ አስተምሮ ስለማያገኙ፣ ኮራፕትድ የሆነ ነው፣ ትዊስት የሆነ ነው፣ የጎደለ ነው፣ ግማሽ እውነት ነው፣ ሙሉ እውነት አይደለም። ሐዋርያው ለዚህ ነው መጀመሪያ አድርጉ፣ ወክ አድርጉ ከማለት በጽድቅ ተመላለሱ፣ በህብረት ተመላለሱ፣ በአንድነት ተመላለሱ፣ በፍቅር ተመላለሱ 4 5 6 ከመናገሩ በፊት ምን አለ ሲናገር ዶክትሪናል ነገር ተናገረ። ድናችኋል፣ ጸድቃችኋል፣ የእግዚአብሔር ልጅ ናችሁ፣ ቀርባችኋል እያለ
ብዙ ብዙ ነገሮችን ተናግሯል። ብራላላላዲላዲያላዳ ለህብረት ድኛለሁ ብለን እንደፈለገን እንድንሆን አይደለናል። እንደተነጋገርነው ድነናል፣ ግን ለህብረት ነው። ገላትያ 2 ላይ አሁን በስጋ የምኖርበት ኑሮ በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ኑሮ ይቀጥላል። ይቀጥላል፣ በእምነት ይቀጥላል። በእምነት እንደዳንኩኝ በእምነት ይቀጥላል። ኮንቲኒቲ ያለው ኮንቲኒየስ ነው። እግዚአብሔር አምላክ የተባረከ ይሁን። አምላክ የተመሰገነ ይሁን። ዮሐንስ ወንጌል ምዕራፍ 15 ተመቸንም አልተመቸንም ከክርስቶስ ጋር ያለን ህብረት ይቀጥላል። ወደንም ጠላንም በፍቃደኝነት ከዳንን በኋላ የሚቀጥል የክርስትና ህይወት ነው። እውነተኛው የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብስቶ እንዲያፈራ ያጠራዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ አለ። ከላይ ስለ ጂውሾች ነው የሚናገረው። ስለዚህ ነው እናንተ አሁን ስለነገርኳችሁ ቃል ንጹሐን ናችሁ ብሎ ይናገራል። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ፍሬ አላፈሩ በክርስቶስ በእግዚአብሔር የነበሩ ፍሬ አላፈሩ እነማን ናቸው ስንል አይሁዳውያንን እናንተ አሁን ከነገርኳችሁ ቃል ንጹሐን ናችኋል፣ በእኔም ኑሮ። አሁን ከዚህ በኋላ ደግሞ ደቀ መዛሙርትን ሐዋርያቶችን ኮማንድ አደረገ። በእኔ ኑሩ እኔም በእናንተ። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ፣ በእኔ ኑሩ እኔም በእናንተ። ቅርንጫፉ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ አይቻለውም። እምነትን እየተናገረ ነው። በእምነት ግንዱ ላይ ሄዶ ስለመጣበቅ እየተናገረ ነው። እናንተ በእኔ ኑሩ በእኔ እመኑ እያለ ነው። ስለ እምነት ነው የሚናገረው። እውነተኛው የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ማን? ፍሬ ደግሞ እንደገና የሚያፈራውን ሌላ ደግሞ ፍሬ የሚያፈራውን ሁሉ አብስቶ እንዲያፈራ ያጠራዋል፣ ይገርዘዋል። ለብዙ ፍሬ ብዙ በህይወቱ የሚመጡ አጥሪ ነገሮች አሉ፣ የሚያጠሩ የሚቀድሱ እንድናፈራ የሚያደርጉ። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ፣ በእኔ ኑሩ። አዲስ ቻፕተር፣ አዲስ የሚመስል ነገር ከላይ ተናግሮ ወደ ደቀ መዛሙርቱ ልፍ ብሎ ዞር ብሎ እያየ በእኔ ኑሩ እኔም በእናንተ። ቅርንጫፉ በወይን ግንድ ባይኖር የወይን ግንድንና የቅርንጫፍን ትስስር መናገር ጀመረ። ሊትራሊ ወይን ግንድንና ቅርንጫፍ ሊኖራቸው የሚገባውን የታወቀውን ነገር መናገር ጀመረ። ቅርንጫፍ በወይን ግንዱ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው ልክ እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም አላቸው ደቀ መዛሙርቶች። ሕግንና ጸጋን እያወዳደረ ነው። በሌላ ቋንቋ ሕግን በራስ ጥረት እያፈሩ እየጠበቁ ማፍራት አይቻልም ነው። በእኔ ብትሆኑ ግን ብዙ ፍሬ ታፈራላችሁ ነው። በእኔ መኑ ነው። በእኔ ኑሩ፣ በእኔ መኑ ነው መልእክቱ። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ማንን ቅርንጫፉና ግንዱን ማንን እንደሚወክል ጌታ ኢየሱስ ክርስቶስ በግልጽ ተናገረ። እኔ የወይን ግንድ ነኝ፣ እናንተ ደግሞ ቅርንጫፎች ናቸው። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖሩ በእኔም በእርሱ እርሱም ብዙ ፍሬ ያፈራል።
መጽሐፍ ቅዱስም በእኔ የሚያምን ዮሐንስ ወንጌል ምዕራፍ 5 ላይ ከዮሐንስ ወንጌል ኮንቴክስት አንጻር ስንፈታው እኔም በእናንተ እናንተም በእኔ ብሎ የተናገረበትን ጌታን ሲቀበል የዚያን ጊዜ እኔና አባቴ መተን በሱ መኖሪያ እናደርጋለን ብሎ ዮሐንስ ወንጌል ምዕራፍ 5 የተናገረው ንግግርን በሌላ ቋንቋ አምጥቶ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የሚናገረው። ዮሐንስ ወንጌል እንደምታስታውሱት የተጻፈው ከ80ዎቹ ኤዲ በኋላ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ ከ50 ዓመት ሚኒመም ከ50 ዓመት በኋላ ከ85 እስከ 100 ባለው ኤዲ የመጀመሪያ ፈርስት ሴንቸሪ ውስጥ ነው ይሄ የዮሐንስ ወንጌል ሐዋርያው ዮሐንስ በኤፌሶን ከተማ ቁጭ ብሎ የጻፈው መጽሐፍ ከ50 ዓመት በኋላ ማለት ነው። እኔ አይገርማችሁም? እያንዳንዱ ዲቴል ሳይረሳ በመንፈስ ቅዱስ ካልሆነ በስተቀር እንደዚህ አይነት ለ50 ዓመት በልብና በአእምሮ በመንፈስ ቅዱስ ተረድቶ ያንን ጉዳይ እጥፍ በሆነ መረዳት ዮሐንስ እንደምታውቁት ከሁሉም ብላቴና ነበር። በጌታችን በኢየሱስ ክርስቶስ ከ30 እስከ 33 ባገለገለበት ጊዜ ብላቴና ነበር። አሁን ግን ሸምግሎ ነው። ዮሐንስ ራእይን ደግሞ የጻፈው በፍጥሞ ደሴት ነው። ከኤፌሶን ከተማ አጠገብ ባለችው ፍጥሞ የምትባለው ደሴት ነው። በኋላ ላይም ደግሞ ሐዋርያው ዮሐንስ ሞተ ተብሎ የሚታሰበው ወደ ኤፌሶን ከተማ ገብቶ ነው። ከፍጥሞ ደሴት ወጥቶ ኤፌሶን ከተማ ገብቶ ነው ሞተ ተብሎ የሚታሰበው እና እግዚአብሔር አምላክ የተባረከ ይሁን። ከ50 ዓመት በኋላ ጌታችን ኢየሱስ ክርስቶስ የተናገረውን ነው የጻፈው። ይሄ አይከብድም? ቃል በቃል ሰፈር በሰፈር ኮርነር በኮርነር ጎዳና ሳይስት አካባቢ ሳይስት የሰው ቤት ሳይስት ሂስትሪ ሳይስት እያንዳንዱን በቃና ዘገሊላ እያለ ያቺ ዮሐንስ ወንጌል 4 ላይ ያለችውን ዮሐንስ ወንጌል 5 ላይ ያለውን ሰው እያንስድ ዲቴል ይሄ በመንፈስ ቅዱስ ካልሆነ በስተቀር ይረሳል። እግዚአብሔር ቤተሰብ እንደዚህ አድርጎ አስታውሶ መጻፍ ሰው ይችላል? ያረጀ ሽማግሌ ለዛው በመከራ በሰልፍ ከሮም በስደት ነው ሐዋርያው ዮሐንስ ወደ ኤፌሶን ከተማ የሄደው። በብዙ ኪሎ ሜትር ርቃ ወደምትገኘው ኤፌሶን ከተማ ከኢየሩሳሌም ማለት ነው። ከኢየሩሳሌም በሮም ቅኝ ግዛት ጊዜ ላይ ስደት ገጥሟቸው ነው ወደ ኤፌሶን ከተማ የሄዱት። ኢየሩሳሌም የነበሩት ማለት ኢየሩሳሌም መኖር ስላቃታቸው እግዚአብሔር አምላክ የተባረከ ይሁን። ስለዚህ ከክርስቶስ ጋር ህብረት ልናደርግ ነው እየተጠራ። በእምነት ጀምረናል፣ በእምነት ነው የምንቀጥለው። ክብር ለኢየሱስ ይሁን። ሌላው እዚህ ቦታ ላይ የምናገኘው ዶክትሪን፣ ሌላው አስተምሮት ዋና አስተምሮቶችን ነው። በክርስቶስ ደም የተደረገን መዋጀትን ይነግረናል። ኤፌሶን ምዕራፍ 1 ላይ ዶክትሪን ነው ከባድ መበጀት ሪዳምሽን ሰፊ ትምህርት ነው። የእግዚአብሔር ቤተሰቦች ግን አስቡ ትንሽ ሪዳምሽን ማለት መልሶ ጠፍቶ ድሮ የራስ የነበረ ግን በሆነ ምክንያት ከእጅ ወጥቶ የነበረን ነገር ዋጋ አውጥቶ መልሶ መግዛት ማለት ነው። መልሶ መግዛት 15 ደቂቃ መልሶ መግዛት ማለት ጌታችን እግዚአብሔር አምላክ በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ ኃጢአት፣ ዓለም፣ ሰይጣን ወስደውት የነበረውን የሰው ልጅን ሕይወት በክርስቶስ ኢየሱስ ቅዱስ መስዋዕት በመሆን መልሶ የራሱ አደረገ። ዋጋ ተከፍሎ ዝም ብለን አይደለም ሄዳን ነው። ዝም ብለን አይደለም የጸደቅ ነው። ዝም ብለን አይደለም ምሕረትና ይቅርታ ያገኘ ነው። ዋጋ ወጥቶብን ነው። ተከፍሎ ነው። አምላክ ደሙን አፍሶ ነው። በስጋ የተገለጠው ክርስቶስ ኢየሱስ ደሙን አፍሶ ነው። ሪዳምሽን እሱን ነው የሚያሳይ። ዋጋ ወጥቶብሃል የሚል ትምህርት ነው። ዶክትሪን ነው። አስተምሮት ነው። ክርስትና ተራ ያልሆነው ጉዳይ ዋጋ ስለሆነ በነፃ አገኘ ነው። በእምነት በቀላሉ አገኘ ነው ማለት ይሄ ህይወት ዋጋ ያልተከፈለበት ህይወት ነው ማለት አይደለም። ዋጋ የተከፈለው ደግሞ ክርስቶስን ነው። ክርስቶስ ማለት ደግሞ ሰማይንና ምድርን የፈጠረ አምላክ ማለት
ይህንን ያክል የከበደ ዋጋ ለሰው ልጅ ህይወት ተከፍሏል ማለት የጠፋውን የሰው ልጅ ወደ እግዚአብሔር ህይወትና ፍቅር ህብረትና አንድነት ለመመለስ የእግዚአብሔር ልጅ መልሶ ለማድረግ ይህንን ያክል ዋጋ ተከፍሏል ማለት ሪዳምሽን የተከናወነው ደግሞ ዝም ብሎ ሰማያትን ከፍቶ አይደለም፣ ዋጋ ደምን በማፍሰስ በክርስቶስ ኢየሱስ የተደረገን የመቤዠትን ነገር ያስተምረናል። አዲስ ኪዳን ሙሉን የሚነግረን ነገር ክርስቶስ ሞቶልሃል። ይሄ ዛሬም የማያረጅ ነገም የማያረጅ ከነገ ወዲያም የማያረጅ ለዘላለም የማያረጅ የወንጌል ትምህርት ነው። ክርስቶስ ኢየሱስ ስለ ሰው ልጅ ኃጢአት ሞቷል፣ ዋጋ ከፍሏል። የሰው ልጅን ወደ እግዚአብሔር ልጅነት ለመመለስ የጠፋውን ሰው ለመመለስ ክርስቶስ ኢየሱስ ለሰው ልጅ ኃጢአት ዋጋ ከፍሏል። የሰው ልጅ ዛሬ ማድረግ ያለበት ዋጋ የተከፈለለትን ይህንን የህይወት ስራ አምኖ መቀበል ብቻ ነው። ሪዳምሽን፣ መቤዠት፣ መዋጀት፣ መልሶ የራስ ዋጋ ከፍሎ መልሶ የራስ ማድረግ። ይህንን ጥረት ያደረገው ራሱ እግዚአብሔር፣ ይህንን ድርጊት ያከናወነው ራሱ እግዚአብሔር። እዚህ ቦታ ላይ ሲናገረን ራሱ እግዚአብሔር አብ የአብ ኃላፊነት ላይ ስናይ በውድ ልጁ በተደረገ አይደለም የሚለው ቁጥር 5 ላይ ቁጥር ከ5 ጀምሮ እስከ 6 በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ስራ ለእርሱ ልጆች ልንሆን አስቀድሞ ወሰነ። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ቁጥር 7 ላይ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችን አገኘን። በውድ ልጁ በውድ ልጁ በውድ ልጁ እያለየን የተቤዥነው በውድ ልጁ ነው። በወርቅ አይደለም፣ በብር አይደለም፣ በገንዘብ አይደለም፣ በሰው ልጅ አይደለም፣ በመላእክት አይደለም፣ በሌሎች አይደለም። ይሄ አይቻልም። የሰው ህይወት ምን ያህል ክቡር እንደሆነ ክቡር ለሆነው ለሰው ልጅ ህይወት ክቡርና ታላቅ አምላክ በሆነ ህይወት ነው መልሶ ህይወትና ይቅርታ ምህረት ያገኘው እግዚአብሔር አምላክ የተባረከ ነው። ስለዚህ ወገኖቼ ልብ በሉ። የዳነው ባለፈውም የጸጋው ክብር ይመሰገን ዘንድ ነው የዳነው። አዳናናችን ክብር አለው። ደህንነታችን ክብር ቸል ምንለው ትራሽ ውስጥ የምንጥለው ከዳንን በኋላ ዝም ብለን ገለባ ህይወት እንኖር ዘንድ አይደለም። የዳነው ይሄ ሁሉ ዋጋ የተከፈለው ኢየሱስን ስጋ ያለበሰው ኢየሱስ ክርስቶስን ደሙን እንዲያፈስ ያደረገው እኛ ገለባ ተራ የሆነ ህይወት እንኖር ዘንድ አይደለም። የክርስትና ህይወት አንሶብን ሌላ ህይወት ይጎላብን ዘንድ አይደለም። ለዚህ ለክርስትና ህይወት በጌታ ላገኘነው ህይወት ቫልዩ እንድንሰጥ ነው። ህይወት ይመዘናል። ህይወታችሁ በላይፋችሁ ውስጥ ይገለጣል። የትኛውን ህይወት እንደከበደ ክርስትና ከዳንን በኋላ በቃ ብለን የምንተወው ጉዳይ ነው። እዛ ጥቅ፣ እዛ ኮርነር፣ እዛ በቃ ቤት ውስጥ አስቀምጠነው የምንመጣው እምነት ነው ያለን። ስራ ቦታ የማይገለጥ እምነት ነው ያለን። ንግድ ቦታ የማይገለጥ እምነት ነው ያለን። ፖለቲካ ውስጥ የማይገለጥ እምነት ነው ያለን። ፖለቲካን የማያሸንፍ፣ ንግድን የማያሸንፍ፣ ስራን የማያሸንፍ፣ ባህሪን የማያሸንፍ፣ ሪሌሽንሽፕን የማያሸንፍ፣ በጓደኞች ቲኔጀርሶች በጓደኞቻችሁ ፊት የምታፍሩበት ህይወት ነው ይሄ። የጸጋው ክብር ይመሰገን ዘንድ ነው የሚለው። ይሄ ለህብረት ነው የዳነው ከክርስቶስ ጋር የሆነ ቦታ ሲዝ አርገነው ኩዊት አርገነው ቆሞ ከዛ በኋላ እኛ እንደፈለግን አንድ ጊዜ ኮንፌስ አርገን ተናግረን የምንቀጥለው የሆነ ቦታ እንደ ልብስ ሰቅለነው መልሰን ቤት ስንመጣ ደግሞ ምን ለብሰው አይደለ። የትም ቦታ የሚሰራ እምነት ነው ያለን። የትም ቦታ የሚገለጥ፣ የትም ቦታ የማናፍርበት። ለዚህ ነው ለህብረት ነው የሚለው ላይ ትኩረት አድርጉ ያለ እግዚአብሔር ቤተሰቦች።
የዳንበትን ነገር እናስብ። ሪዳምሽን ነው የሚለው። በክርስቶስ ኢየሱስ ደም በማፍሰስ የተገዛን ሰዎች ነን። ብዙ ሚሊዮንና ቢሊዮን ብር ሰው ያወጣበትን ዕቃ፣ ፕሮዳክት፣ ቤት፣ መኪና፣ ሞባይል፣ ሀብት፣ ልብስ ማንም ተራ ያደርገው። በደንብ አድርጎ ነው የሚጠብቀው። ለውበቱ ለመዘነጫው ሊጠቀምበታል። የክርስቶስ ኢየሱስ ደም መስዋዕትነት፣ ህይወት ተራ አይደለም፣ የከበረ ነው። የከበረ ነው፣ ትልቅ ነው። ስለዚህ ልናከብረው ይገባል። አክብረነው ልንይዝ ይገባል። ህብረት ማድረግ አለብን። ወይል ዲሲፕሊንድ መሆን አለብን። ወይል ክርስትና እምነታችን የሚያዘውን ዲሲፕሊኖች ልንጠብቅ ይገባናል። አየውሽ አላየውሽ መጫወት የለብንም። ሌባና ፖሊስ መጫወት የለብንም። የተቀበልነው ህይወት የክርስቶስ ኢየሱስን የህይወት መስዋዕትነት የሚያክል የተቀበልነው ያን ያክል ሪዳምሽን አንዱ ዶክትሪን። ሶስተኛው ዛሬ እያየነው ያለነው ስለ ሪዳምሽን ነው። በበጎች ደም አይደለም፣ በፍየሎች ደም አይደለም። አሁን ሞተው በሚበሰብሱ ለነገ ዋስትና ሊሰጡን በማይችሉ አይደለም፣ ክቡር በሆነ ላስት ዊክ አይተነዋል። እግዚአብሔር አምላክ የተባረከ ይሁን። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። እግዚአብሔር አምላክ አራተኛ እዚህ ቦታ ላይ የሚናገረው ፍጹም የሆነ የኃጢአት ይቅርታን አግኝታቸዋል የሚል አዲስ ኪዳን ትምህርት አለ። ይሄ የትኛውም ሃይማኖት አያስተምርም። አንዳንዶች ያስተምራሉ አውቃለሁ፣ ግን በትክክሉ አይደለም ያስተምሩ። ይሁት አዲስ ኪዳን ይሄ የክርስቶስ የእምነታችን የክርስትና ትልቁ ሪሊፍ የሚሰጠው ባለፈውም ሳምንት ተናግሬያለሁ የእግዚአብሔር ቤተሰቦች። አሁን ግን በኦርደር እየሄድኩ ስለ በደሙ የተደረገ ቤዛነታችን አገኘን። እርሱም የበደላችን ስርየት ነው። የበደላችን ስርየት ማለት በደልን መተው ማለት ነው። the forgiveness of sin ማለት ነው። forgiveness ምን ማለት ነው? መርሳት ነው። ምን? ኃጢአትን። the forgiveness of sin ነው የሚለው ኃጢአትን፣ በደልን ስለመተው። ይህ የእግዚአብሔር ችሎታ ነው፣ የእግዚአብሔር አቅም ነው። በክርስቶስ ኢየሱስ ያገኘነው ትሩፋት ነው። የትናንትና ኃጢአት ዛሬ አይታሰብብንም። በክርስቶስ ኢየሱስ ታለዛማ በጣም ከባድ ላስት ዊክ ተናግሬያለሁ። ግን ሌላ ጊዜ ስለ ፎርጊቭነስ አዲስ ኪዳን ምንድን ነው የሚያስተምረው? እኛ ሌላውን ፎርጊቭ ስለምንለው አይደለም እየተናገርኩ ያለው። እግዚአብሔር እኛን ፎርጊቭ ያደረገበት ምንድን ነው? ትምህርቱ፣ ኮንተንቱ ምንድን ነው? አይዲያው ምንድን ነው? ቫሊዩ ምንድን ነው? ውጤቱ ምንድን ነው? አውትካሙ ምንድን ነው? ፎርጊቭነስ ማለት ፎርጊቭነስ ኦፍ ሲን ምን ማለት ነው ራሱ የሚለውን በቅጡ መረዳት አለብን። ዛሬ ብዙ ሰዎች ሚስ ያደርጋሉ እና እሱን ለማየት በሚቀጥለው በደንብ እናያለን። አምስተኛ ሌላ የሚያሳየን ደግሞ የጸጋውን ባለጠግነት ነው የሚነግረን። እዚህ ቦታ ላይ ይናገራል አይደል? መጽሐፍ ቅዱሳችን እስከ ግማሽ ልሂድ ብዬ ነው፣ 6 ደቂቃ አለኝ። እግዚአብሔር አምላክ የተባረከ ይሁን። ጸጋውን በጥበብና በአእምሮ ሁሉ አበዛልን። ቁጥር 7 ላይ በውድ ልጁም እንደ ጸጋው ባለጠግነት መጠን ነው የሚለው። አይገርምም? እንደኛ ሪስፖንድ መጠን አይደለም፣ እንደኛ ባህሪ መጠን አይደለም፣ እንደኛ ችሎታ መጠን አይደለም፣ እንደኛ ዲግሪ መጠን አይደለም፣ እንደኛ የትምህርት ስታተስ መጠን አይደለም፣ እንደኛ መልክ መጠን አይደለም፣ እንደኛ ቁመት መጠን አይደለም፣ እንደኛ ፖዚሽን መጠን አይደለም። አንዳንዱ በዘሩ ይመካል፣ አንዳንዱ በብሔሩ ይመካል፣ አንዳንዱ በትምህርቱ ይመካል፣ አንዳንዱ በገንዘቡ ይመካል። እንደኛ ገንዘብ መጠን አንዳንዱ የሃይማኖት ስርዓትን በማድረጉ ይመካል። እንደነ ጳውሎስ ያሉ የሚመካ ቢኖር በእግዚአብሔር ይመካ ብሎ እሱ ዘረዘራቸው። በአይሁዳዊነቱ፣ በቢንያም ነገድነቱ፣ ፈሪሳዊ በመሆኑ እንኳን አይደለም ማለት ሐዋርያው። እግዚአብሔር አምላክ የተባረከ ይሁን። በጸጋው ባለጠግነት መጠን ነው የሚለው። እንደዛማ ባይሆን ኖሮማ የሰው ልጅ ኃጢአት መቀመቅ ነበር የሚከተው።
የእግዚአብሔር የጸጋው ባለጠግነት ታላቅ ባይሆን ኖሮ ለዛው ናው ኤንዲሴን ታጥቦ ጭቃ በሚሆን ሁሌ በማይታረም በሰው ልጅ አክቲቪቲና ጥረት ላይ የተመሰረተ ቢሆን ኖሮ ማናችንም አንድንም ነበር። የኛ ድርጊት ለዘላለም ዋስትና ይሰጥ ባራላዲላዲያላዳና ምክንያት አለኝ የምናገርበት ነገር። የቱንም ያህል ገዳም ብንገባ የቱንም ያህል 1000 ዓመት ቢሰጠን የኛ ድርጊት ለደህንነታችን ዋስትና ይሰጠን። ለደህንነታችን ዋስትና የሰጠን የጸጋው ባለጠግነት ነው። እግዚአብሔር አምላክ የተባረከ። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። አሜን 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 አሜን። እግዚአብሔር የተባረከ ይሁን። የጸጋው ባለጠግነት መጽሐፉ እንደዛ አይደለም የሚለው? በውድ ልጁም እንደ ጸጋው ባለጠግነት መጠን። እሺ ምን አደረገ ስንል ቅድም የተናገርናቸው ሁለት ነገሮች ይናገራል። በደሙ የተደረገ ቤዛነትን ሪዳምሽንን አገኘን። ቀጥሎ እንደገና ደግሞ ተከትሎ በዋጋ መግዛት ምክንያት ዋጋ ስለወጣብን እግዚአብሔር ፎርጊቭ አደረገን፣ በደላችንን ተወው። በዋጋ ከመውጣቱ የተነሳ ከኛ ባህሪ የተነሳ አይደለም። ይህም ደግሞ የሆነው አለ የጸጋው እንደ ጸጋው ባለጠግነት መጠን ነው። የጸጋው ባለጠግነት መጠን ይህንን። አሜን 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 አሜን። ክብር ለኢየሱስ ይሁን። ይሄ እዚህ ቦታ ላይ የተጠቀሰ ዶክትሪን ኦፍ ክርስቲያኒቲ ማለት ነው። የክርስትና ዶክትሪን አስተምሮት አንዱ ይሄኛው የዳነው በጸጋው ባለጠግነት ነው፣ በእኛ ባህሪ አይደለም። ሌላው ደግሞ ጸጋውን በጥበብና በአእምሮ ሁሉ አበዛልን ይላል። ጸጋ እውቀት የሌለው አይደለም። ጸጋ ኖሌጅ የጎደለው አይደለም። ጸጋውን ደግሞ የማንረዳ አይደለም። ፍሪ ጊፍት ቢሆንም ዋጋ ተከፍሎበት የመጣ እኛ ያልሰራነው እግዚአብሔር ለእኛ የሰራልን ቢሆንም ግን ማንረዳው አይደለም። ጸጋ የምንረዳው ነው፣ የምናውቀው ነው። ጸጋውን አለ በጥበብና በአእምሮ ሁሉ አበዛልን። በእውቀት በመረዳት ነው። መረዳት ይፈልጋል ጸጋ። እውቀት ይፈልጋል ጸጋ። በተግባር በህይወት በኃይል በክብር በተለያየ ጉዳዮች ለመኖር ለመመላለስ አቅም አግኝቶ ለመውጣት ለመግባት መረዳት ይፈልጋል ማለት ነው። ጸጋውን አለ የትኛውን ጸጋ? ይህንኑ ከላይ የዘረዘረውን ባለጠጋ ነው የተባለውን የኃጢአት ስርየት ያገኘንበትን የተቤዥንበትን የእግዚአብሔር ልጅ የሆንበትን ይህንን ጸጋ በጥበብና በአእምሮ አበዛልን ይላል። እያወቅን ስንመጣ የበለጠ እናድግበታለን፣ እንለወጥበታለን። እውቀት የጎደለው ጸጋ አልሰጠንም። ጥበብ የጎደለው ጸጋ አልሰጠንም። የማያውቅ ጸጋ አልሰጠንም። ማንረዳው ጸጋ አልሰጠንም። እውቀትን ኢግኖር ያደረገ ጸጋ አልሰጠንም። ኖሌጅን ዊዝደምን ወደ ጎን ያደረገ ጸጋ አልሰጠንም። ነፃ 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 ብለነው ግን ጥበብ የጎደለው ጸጋ አይደለም። እውቀት የጎደለው ጸጋ አይደለም። በጥበብና ጸጋውን አለ በጥበብና በአእምሮ ሁሉ አበዛል። መረዳት የምንችለው ጸጋ ነው። ጥልቅ ነው። አዎ ግን እንረዳዋለን። ሰፊ ነው፣ እንረዳዋለን። ካልተረዳ ነውማ ልንኖርበት አንችልም፣ ልንለወጥበት አንችልም። ሊገባን ካልቻለ ልንድን አንችልም። ትልቅ ነው፣ ጥልቅ ነው፣ ከባድ ነው፣ ታላቅ ነው። አዎ ለደህንነት ሊሆን የሚችለውን ያክል ግን አውቀነዋል። ጸጋውን በጥበብና በአእምሮ አበዛ። አሁንም ጸጋውን ደግሞ ሌላው እዚህ ቦታ የሚናገር ጸጋውን በጥበብና በአእምሮ አበዛልን ነው የሚለው። ሊበዛልን ይገባል። የእግዚአብሔር ቤተሰቦች ጥበብ ሊበዛልን ይገባል። እውቀት ሊበዛልን ይገባል። ማስተዋል ሊበዛልን ይገባል። ለዚህ ነው ሐዋርያው 14ን ከጨረሰ በኋላ አንደኛ ኤፌሶ ምዕራፋን ከቁጥር 14 በኋላ 15፣ 16፣ 17 ያሉት የሚናገረው
እንደውም አንድ ጸሎት ይጸልይ፣ የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለሁ ይላል። እግዚአብሔር አምላክ የተባረከ ይሁን። እንጸልይና እንጨርስ የዛሬውን። ክብር ለእግዚአብሔር ይሁን። አሁን ጸጋው በጥበብና በአእምሮ ይብዛልን። ሞኞች አይደለንም። አማኝ ሞኝ አይደለም። ጥበብ ያስፈልገዋል፣ እውቀት ያስፈልገዋል፣ ማስተዋል ያስፈልገዋል። ማን ነው አማኝ? ጅል ነው ያለው፣ ሞኝ ነው ያለው፣ የማይረዳ ነው ያለው። ጸጋ ጅል ያደርጋል እንዴ? ጸጋው በጥበብና በአእምሮ ሁሉ አበዛልን። እግዚአብሔር አምላክ የተባረከ ይሁን። ጸጋውንም በጥበብና በአእምሮ ሁሉ አበዛልን። እግዚአብሔር አምላክ የተባረከ the more you understand the grace ህይወታችን እየበረታ ይመጣል። ጉልበት እያገኘን ይመጣል። the more we know the grace ጥበብ፣ እውቀት፣ ማስተዋል በእኛ ላይ እየበዛ ኃይል እያገኘን፣ ጉልበት እያገኘን፣ ብርታት እያገኘን፣ ክርስትና እየቀለለ ኃይል፣ ብርታት፣ ጉልበት ከኃጢአት ከዓለም ከስጋ መለየት ለእኛ በጣም ቀላል ይሆናል ማለት ነው። ክብር ለእግዚአብሔር። አንድ ጸሎት እንጸልይ። ጥበብንና እውቀትን ማስተዋል የጥበብና የመገለጥ መንፈስ እንዲሰጠን እንጸልይ። እዚሁ ባለው አንድ ደቂቃ ሌትስ ፕሬይ እንጸልይ። እግዚአብሔር አምላክ የጥበብና የመገለጥ መንፈስ እንዲሰጠን። ወደ 6 ነገሮች አይደለ ያየ ነው? አዎ 6 ከባለፈው ሳምንት 2 ነገሮች ጋር ዛሬ ደግሞ 4 ነገር ጨምረናል። ስለ መቤዠት አወራን፣ ስለ ኃጢአት ይቅርታ አወራን፣ ስለ ጸጋው ባለጠግነት አወራን። ጸጋው ደግሞ ጥበብ፣ እውቀት፣ ማስተዋል እንዴት እንደሚሰጥ ጸጋውን በጥበብና በእውቀት በማስተዋል መረዳት እንዴት እንደሚያስፈልግ ጸጋውን በጥበብና በእውቀት በማስተዋል አበዛልን እንደሚል እውቀትና ጸጋ አብሮ የሚሄዱ ናቸው። የሚጋጩ የሚጣረሱ ጉዳዮች አይደሉም። ጸጋ እውቀትን አይጠላም። ጸጋ እውቀትን ኢግኖር አያደርግም። ጸጋ እውቀትን አይቃወምም። እግዚአብሔር አምላክ የተባረከ። ጸጋውን በጥበብና በአእምሮ ሁሉ አበዛልን። አሜን። እግዚአብሔር የጥበብና የመገለጥ መንፈስ ስጠን። አናውቅህም፣ እንድናውቅህ እርዳን። ከተረዳንህ በላይ ነው፣ ካወቅንህ በላይ ነው፣ ከገባን በላይ ነው። ክርስትና በተረዳነው ልክ ነው የምንኖረው። ማንም በተረዳው ልክ እንዲመላለስ መጽሐፍ ቅዱስ ያዛልና መረዳታችንን እንጠብቅ፣ አስተሳሰባችንን እንጠብቅ። ለመረዳት ደግሞ ወደ ሕያው ቃል ወደ እግዚአብሔር መቅረብ አለብን። በተረዳነው ልክ ህይወታችን ስለሚታይ ሰው ማን ነው ሲባል ያስተሳሰቡ ውጤት ስለሆነ ያመለካከቱ ውጤት ስለሆነ አእምሮን ደግሞ መቆጣጠር የቻለ ህይወቱን መቆጣጠር ይችላልና ህይወት የአእምሮ መረዳት ውጤት ስለሆነች በተረዳነው ልክ ስለሆነ የምንመላለሰው ከዚህ ውጭ ልንሆን አንችልም። ያላወቅነውን ልናደርግ ልንፈጽም ውሳኔ ልንሰጥበት አንችልም። ህይወት ምንድነች? በተረዳነው ልክ ነው። ስለዚህ የጥበብና የመገለጥ መንፈስ ይስጠን። ክርስትና ሬቨሌሽን፣ ክርስትና መገለጥ ነው፣ መገልበጥ አይደለም፣ መገለጥ ነው። ክርስትና ድንቁርና አይደለም። ክርስትና መደንዘዝ አይደለም። ክርስትና እውቀት ነው፣ ጥበብ ነው፣ መረዳት ነው፣ ህይወት ነው፣ ማስተዋል ነው፣ ፍቅር ነው። እግዚአብሔር አምላክ የተባረከ ይሁን። የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለሁ አለ። ክርስትና ካለዛ አሰልቺ፣ አድካሚ፣ ቦሪንግ ማንገፋው ተራራ ይሆንብናል። ህይወት አናገኝበት። የሆነ ቦታ አስቀምጠነው በቃ አለቅን። የዳነ ሰው ከዳነ በኋላ ምንም እንደማያደርግ አድርገን ድነናል ብለን እንደፈለገ እንድንሆን የምንሆንበት ህይወት አይደለም። ቀጣይነት ያለው ህይወት ነው። እግዚአብሔር አምላክ የተባረከ ይሁን። ክብር ለኢየሱስ ይሁን። አሜን፣ አሜን፣ አሜን። አምላክ እግዚአብሔር እናመሰግናለን። ቀሪ ጊዜና ሰዓቱን ሁሉ ባርክልን። ክብር ሁሉ ለአንተ ይሁን። በብዙ መልኩ እየተናገርከን ስለሆነ እናመሰግናለን። እንድንበረታ፣ እንድንቆም፣ እንድንጸና
የዳነ ሰው ምን እንደሚጠበቅበት እየነገርከን ነው። የጸደቀ ሰው ምን እንደሚጠበቅበት እየነገርከን ነው። የኃጢአት ስርየት ያገኘ ሰው ምን እንደሚጠበቅበት እየነገርከን ነው። መቤዠት የተቤዠ ዋጋ ወጥቶ የእግዚአብሔር የሆነ ሰው ምን እንደሚጠበቅበት ሪስፖንሲቢሊቲን እየነገርከን ነው። እግዚአብሔር ሆይ እናመሰግናለን። እርዳን። የጥበብና የመገለጥ መንፈስ አብዛልን። ክርስትና ሪሌሽንሽፕ ነው፣ ህብረት ነው። በህብረት እንድንበረታ፣ በአንድነት እንድንበረታ ከአንተ ጋር ዴይ ኤንድ ናይት እግዚአብሔር አባት ስርዓት መፈጸም አይደለም፣ ህይወት ነህና በህይወት እንድንኖር በፊትህ እንጸልያለን። እግዚአብሔር እናመሰግናለን። በክርስቶስ ኢየሱስ ስም አሜን። ቅዱሳን ወንድሞችና እህቶች የተባረኩ፣ የዛሬውን ፕሮግራማችንን በዚህ መልኩ ጨርሰናል። የጌታ ሰላምና ጸጋ